ክቡራን ተመልካቾቻችን ዘገባዎቻችን እንደቀጠሉ ናቸው። ከፊት ለፊታችን የሚከበረው የስቅለትና የትንሣኤ በዓልን ምክንያት በማድረግ ልዩ የዋጋ ጭማሪዎች እንዳይደረጉ ሲሉ የቦንጋ ከተማ ነዋሪዎች ጠየቁ። በቦንጋ ከተማ ያነጋገርናቸው አንዳንድ የከተማ ነዋሪዎች እንደተናገሩት በርበሬ፣ ሽንኩርትና የተለያዩ ቅመማ ቅመሞች ላይ የዋጋ ጭማሪዎች መታየታቸውን አመላክተዋል። ከዚህም ባሻገር ደግሞ ወደ ገበያ በሚሄዱበት ጊዜ የመንገድ ደህንነት ትራፊክ አደጋ እንዳያጋጥም ሲሉም ሀሳባቸውን አጋርተዋል። ስጋ ከብቶችን ሲገዙና ሲሸምቱ ሐሰተኛ የብር ኖቶች ራሳቸውን እንዲጠነቀቁ ሲሉ አስገንዝቧል ሲል ባልደረባችን አክሊሉ ኃይለማርያም ያደረሰን ዘገባ ያመላክታል። በከፋ ዞን የቱሪስት መስህቦች ላይ ትኩረት አድርጎ መሰራት እንዳለበት የከፋ ዞን ቦንጋ ከተማን ተከትሎ በቦንጋ ከተማ የሚገኙ አንዳንድ ነዋሪዎች እንደተናገሩት የቱሪስት መስህቦች ላይ ትኩረት አድርጎ መሰራትና ይህን ወደዚህ ከመጋበዝ አንጻር ትኩረት ተደርጎ መሰራት አለበት ሲሉ የቦንጋ ከተማ የባርታ ፏፏቴ ነዋሪዎች ተናግረዋል። ሙሉ ዶክመንተሪውን ለማግኘት በዩቲዩብ በቲክቶክ እና በፌስቡክ የምንለቃቸውን መከታተል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። አብሬያችሁ የቆየሁት ሸዋማ ሀለሚከን ነበር።